እሱንም አስከፍቻለሁና ኪራራ ሁለታችሁ የሚቀር አስደስቶታልም አስደብሮታልም። በእኔ ብዙ ያዘኑ ቤተሰቦች አሉ። ምክንያቱም እኔ መጀመሪያ ከፋፊ ስመጣ እሷ በሌላ መንገድ መታሱን ለማጥቃት ነበረ። ያው አንዳንዴ ጠላትን ወዳጅ መስለህ ስትቀርበው ብዙ ሚስጥሩን ያካፍልሃል እና ብዙ ነገር ሁኔታዋን ሳያት በቃ ሆን ብላ አላማዋ ናሂን ለመጉዳት ነበር አመጣጧ። እንግዲህ ናሂንም እኔ የምለው ነገር አለኝ። ያው እህቴን ካሁን በኋላ አደራ እንዳታሳዝናት። ያው እንደማታሳዝናት አውቃለሁ፣ ግን ከዚህ በኋላ አደራ በቃ አደራ ጥዬብሃለሁ። ያው እንግዲህ ተወጣ ነገር ያለ ከዚህ ምን እስቲ አንድ ጊዜ ሁላችሁ ደስ እንዳለን እስቲ እንስላል። ደስ ይላል ያሰብኩት ተሳክቷል፣ ዝንፉም ተቃንቷል፣ የጎደለው ሞልቷል። ሶል እንደዚህ እንግዲህ በቃ የምንሆንበት ቀን እኔ ህልም እየመሰለኝ ነው ጋይስ። በቃ እኔ ህልም አይደለም እኔ ያጠራጥራል። እንወዳችኋለን። ደህና ደር። የጀንበር ግባት የዶሮ ጩኸት ጓደኛ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ዛሬ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ዛሬ እንግዲህ ያሰብኩት ሁሉም ተሳክቷል። እኔ እንዲሆን የተመኘሁት ነገር የለፋሁት ነገር እንግዲህ ተሳክቷል። እንኳን ደስ አላችሁ ናሂና የውብዬ ቤተሰቦች ሆናችሁ የኛ ቤተሰቦች ሆናችሁ በሙሉ እንኳን ደስ አላችሁ። ዛሬ እንግዲህ ደስታዬን መቆጣጠር አቅቶኛል። በጣም ነው ደስ ያለኝ። እንደኔ ደስ ያላችሁ እስቲ ባላችሁበት እንዲው አዘላችሁ አጨብጭቡ ምናምን ብላችሁ ደስ ይላልና በቃ ዋው እንደዚህ ነው። በቃ እንደዚህ ሰው ሲታረቅ ሰው ደስተኛ ሲሆን ማየት ለምትፈልጉ ሰዎች ዛሬ ደስ የሚል ነገር ነው ያያችሁትና ብዙዎቻችሁ ኮሜንት ላይ ያያችሁ ነው። በጣም ደስ ብሎናል እያላችሁ ነው። እኔም ደስ ብሎኛል፣ እናንተም ደስ ላላችሁ በጣም ደስ ብሎኛል። እንግዲህ ትላንትና ከትላንት ወዲያ አይታችኋል። በበዓል ምድር እንደዛ ስንጋጭ ነበረ። ዛሬ ግን አዲስ ነገር ይዘን ወደ እናንተ መተን ደስተኛ እንደሆናችሁ ተስፋ አደርጋለሁ እና ዛሬ ደግሞ ደስታዬን ከእናንተ ጋር ላካፍል እና የኔ ደስታ ደስ የሚላችሁ ሰዎች እንኳን ደስ አላችሁ ልላችሁ ነው። እንደምወዳችሁ ልነግራችሁ ነው። እንግዲህ ከኔ ጋር እስቲ ደስተኞች እንደምትሆኑ ተስፋ አደርጋለሁ እና ውድ ቤተሰቦቻችን እስቲ ደስተኛ የሆነ ሁሉም የገባ ላይክ፣ ሼር፣ ሰብስክራይብ ያድርግላለሁ። ሁላችሁም በጣም ደስ እንዳላችሁ ከዚህ በኋላ ምንም አይነት መጥፎ ነገር አይፈጠርም ብዬ ተስፋ አደርጋለሁ። ውድ ቤተሰብ እኔ በጣም ወዳችኋለሁ፣ አከብራችኋለሁ። እንግዲህ ሁላችሁም እውነት ነው የምላችሁ ሁላችሁም ይሄ ቀን እስኪደርስ ድረስ በጣም ተጨንቃችኋል። እንደኔ በቃ ብዙ ነገር ስታደርጉ ነበረ። ዋው በቃ ዛሬ በጣም ደስ ይላል ውድ ቤተሰብ እና ደስታችንን እስቲ እውነት አይደለም የሚለው ለብዙ ሰዎች ጥያቄ ሆኗልና ዛሬ ምንድነው ከኔ ጋር በብዙ ግብ ውስጥ ያሉ ሁለት ሰዎችን ጠርቻቸዋለሁ። ከነሱ ጋር ደስታችንን እንካፈላለን። እንግዲህ እነሱም ደስተኛ ሆነው ማየት የምትፈልጉ ይሄ ነገር እውነት ነው ወይ እስቲ ይሄ ነገር እንዴት ነው ብላችሁ ላላመናችሁ ሰዎች ማሳመኛ በቃ የምታምኑበትን ነገር ዛሬ ይዤላችሁ መጥቻለሁ። ወንድማችን ሶልና እንዲሁም ኪራ ይመጣሉ። በቃ በጸብ ነው የምንተዋወቀው ቤተሰቦች ዛሬ እስቲ በደስታ ደስ እያለን እስቲ ውድ ቤተሰቦቻችን እንዴት ነው እነሱ ጋር የነበረው ስሜት እንደኔ ነው ወይ እነሱም እንደኔ ደስ ብሏቸዋል ወይ ያው ያለውን ነገር ለምን እንዳደረጉ ለምን እንደዛ እንደተፈጠረ ሁሉንም ነገር ለእናንተ ነግረዋልና እኔ በጣም ደስ ብሎኛል። ምን ላድርግ ከዚህ በላይ ደስታዬን ለመግለጽ ብታዩ የውስጤን ደስታ ደስ ይለኝ ነበረ። ናት ሁላችሁም በያላችሁበት ደስ እንዳላችሁ አይቻለው። ኮሜንት ላይም ሁላችሁም የጻፋችሁ ነው። ከዚህም በላይ ደግሞ ኮሜንት ላይ የገባችሁ ናሂና ውብዬ እያላችሁ ጻፍ አድርጉ። በቃ እስቲ ጠላት ይናደድ እና እኛ ደስተኛ እንሁን። የምር በቃ የኛን ደስታ የማይፈልግ ሁሉም ይናደድ፣ እኛ ደግሞ በጣም ደስተኞች ሁኑን። ሁላችሁም ፌስቡክ ላይ ቲክቶክ ላይ የናሂና የውብዬ መታረቅ እስቲ አብስሩ። እውነት ነው የዛሬ ምንም አይነት እናንተ ላይ ምን ሰራው ሌላ ነገር የለም። ዛሬ በጣም ደስ የሚል ቀን ነው። ደስ ይላል በጣም። ትላንት እንደዚህ ቢሆን ደስ ይለን ነበረ፣ ከዚህ በላይ ደስተኛ እንሆን ነበር። ግን ያው ፈጣሪ ያሰበው ነገር ነው የሚሆነው በህይወታችን። እኔ ወዳችኋለሁ። እንግዲህ አሁን ሶልና
ኪራን ጠርቻቸዋለሁ። ደርሰዋል። እነሱም እየመጡ ነው። ሲመጡ እንግዲህ ኦሬዲ ደርሰዋል። ሳያቸው እነሱም ደስተኛ እንደሆኑ ነው። ኪራ ቤተሰብ አሻችን ይላል። እንዴት ነው? እንኳን ደስ አላችሁ ብያለሁ። እንግዲህ ለውድ ቤተሰቦቻችን እንግዲህ አላመኑም እና በጣም ደስ ብሎኛል። በላይ በቃ እውነት ሀሳባችን ሁሉ ተሳክቶልን ስላየው በጣም ደስ ብሎኛል። እንግዲህ ይኸውልህ ከዚህ ምን እስቲ አንድ ጊዜ ሁላችሁ ደስ እንዳለን እስቲ እንስላል። ደስ ይላል። በጣም ደስ ይላል። እውነት ኪራ እንደዚህ አብረን ሶል እንደዚህ እንግዲህ በቃ የምንሆንበት ቀን እኔ ህልም እየመሰለኝ ነው ጋይስ። በቃ እኔ ህልም አይደለም የህልም እንደሆነ ማለት ብዙ ሰዎች የሚያውቁን በጸብ በድብድብ በቃ በመፈነካከት ምናምን ነው እና በመቀዋወል ለዚህ ነው መጨረሻው ለማለት አበቃን። በቃ ደም ሳይፈስ ስርየት የለም ይላል ቅዱሱን ቃል እና በቃ እኔ በጣም ደስ ብሎኛል ስነግራቸው ነበረ ከቅድም ጀምሮና እስቲ እናንተ ደግሞ በተራ የተሰማችሁን ስሜትና ያለፈውን ውጣ ውረድ። ብዙ ሰዎች ብዙ አመለካከት አላቸው በዚህ ሰዓት ለኛ ጥሩም ያልሆነ ጥሩም የሆነ አመለካከት አለና እኔ የምፈልገው ነገር ጥሩ ያልሆነው አመለካከት ከሰዎች ላይ እንዲነሳ ትንሽም ቢሆን እስቲ እናንተ የሆነ ነገር በሉላቸው። ከሶል ልጀምርና ሰው አንተ ላይ አሁን በዚህ ሰዓት እየተመለከተ ያለው መጥፎ የሆነ አመለካከት አለ እኔም ላይ በዛው ልክ ገብቷላ እሱም ላይ እና ያንን እንዲያነሱ የተወሰነ ነገር በላቸው እስቲ። እሺ እንግዲህ ሰላም ቤተሰብ ብለናል። ያው አጀማመራችን በደስታ ቢሆንም ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? በቅድሚያ ይሄ ነገር ሁሉ እንዲሆን ያደረግነው ለናሂና ለውብዬ ብለን ነው። ምክንያቱ አንዳንዴ የሆነ ነገር በብልሃት ካልሆነ ቀጥታ መጥተህ ታረቁ እንደዚህ አድርጉ ምናምን ስላልካቸው አይሆንም። የሆነ ብልሃት መጠቀም አለበት። ያ ነገር ደግሞ ብዙ ሰው አስደስቶታልም አስደብሮታልም። በእኔ ብዙ ያዘኑ ቤተሰቦች አሉ። ምክንያቱ እኔ መጀመሪያ ከፋፊ ስመጣ እሷ በሌላ መንገድ መታሱን ለማጥቃት ነበረ። ያው አንዳንዴ ጠላትን ወዳጅ መስለህ ስትቀርበው ብዙ ሚስጥሩን ያካፍልሃል እና ብዙ ነገር ሁኔታዋን ሳያት በቃ ሆን ብላ አላማዋ ናሂን ለመጉዳት ነበር አመጣጧ። ብዙ ነገር ሼር አረገችኝ ያው ወዳጅ መስዬ ስለቀረብኳት ማለት ነው። ያ ነገር ደግሞ እንዳይሆን ብዙ ጊዜ ሳስጠነቅቀው ናሂ ታውቀዋለህ፣ ቸልተኛ ነው፣ የዋህ ነው። በቃ እያወቀ እንደሚጎዱት እያወቀ የሆነ እንትን የሚፈዘው ነገር አለ። ከዛ አልሰማ ሲለኝ እናንተ ደግሞ በሰዓቱ ትንሽ ቤተሰቦቻችን ያስደበራቸው ምንድነው እናንተን ይዤ ሂጄ ሆቴል ያንን ነገር በማሳየቴ ነው ብዙ ሰው ያዘነብኝ። ያን ነገር ያደረኩት ደግሞ እናንተ እውነታውን አስባችሁበት መፍትሄ እንድታመጡ ነው እና ይሄ ነገር ስላየ ኪራ በምን ነገር ይሄን እናስተካክል ብለን አሰብን። በቃ ምክንያቱ እንደዚህ ነው ብል ሰው አያምንህም። ገብቷል አይደለ? በቃ የናሂን ጉዳትን ተረድቶ በቃ ከዚህ በኋላ እንዴት እናስተምረው ናሂን ብለን ተመካከርን። ይሄ ነገር አደረግን። እንግዲህ ቤተሰቦቻችን በዚህ ነገር ያዘናችሁብኝ ከልብ ይቅርታ ጠይቃለሁ። አሁንም ምታርፍ አይመስለኝም ፋፊ፣ ምክንያቱም በጣም ትልቅ አቅዳን የመጣችው ወደሱ ህይወትና ከዚህ በኋላ ግን ናሂ እንግዲህ ውብዬም ሁሉ ሚስጥሩ ስለተረዳች ውብዬም ያው በስነ ስርዓት በብልሃት ይዘው ከፈጣሪ ጋር ሆነው ትዳራቸውን ጠበቅ አድርገው። ምክንያቱ ልጆች አሉ። ልጆች ምን ይማራሉ? ምክንያቱ በዚህ ሰዓት የአባትና የእናት ተጣልተው ጎዳና ላይ ነው የሚወጡት መጨረሻ ላይ። ምክንያቱ ካላባት ያደገ ልጅ መጨረሻው ጥሩ አይሆንም። ጥቂቶቹ እግዚአብሔር ረድቷቸው ነው ትልቅ ደረጃ የደረሰው እንጂ አብዛኛው ምክንያቱ ያ ነገር ተጽዕኖ ያድርባቸዋል እና ለልጆቻቸው ሲሉ ክፉንም ደጉንም አብሮ በትግስት እያለፉ ትዳራቸውን ጠበቅ አድርገው እንዲይዙ። ምክንያቱ እኔም ቢሆን ማንም ቢሆን በቃ ለውብዬ አለንልሽ እያልናት ነበረ፣ ግን እንደ ትዳር እንደ ባሏ የሚሆንላት ግን የለም። ምክንያቱ አንድ አካል አንድ አምሳል ናቸው እነሱ እና ቤተሰቦቻችን የተቀየማችሁኝ ከልብ ይቅርታ አድርጉልኝ። ዛሬ እንግዲህ ደስ ብሎኛል። ኪራ እንግዲህ አንድ ነገር በላቸው። ኪራ አንድ ነገር በላቸው። የሆነ እንግዲህ ታውቃላችሁ ብዙ የምናገራችሁ ነገር የለም፣ ግን ዛሬ በጣም ደስ ብሎኛል። ባረግነው ነገር ይሄን ሁሉ የለፋንበትን ፍሬውን አግኝተናል ብዬ አስባለሁ እና ያን ሁሉ የለፋነውን ፍሬ ስላገኘን በጣም ደስ ብሎኛል። እናንተም ቤተሰቦች ደስ እንደሚላችሁ እርግጠኛ ነኝ። ያው የዚህ ሁሉ ደስታ እግዚአብሔር ነውና ያው ስላሳካልን ሀሳባችን አይቶ ስላሳካልን እዚህ ስላደረሰን በጣም አመሰግናለሁ። ፈጣሪን በጣም አመሰግናለሁ። እናንተም ከጎኔ ስለነበራችሁ በጣም አመሰግናለሁ። ያው ውብዬ ታውቃታላችሁ፣ በጣም ጥሩ ሰው ነች። ያው ብዙ ውጣ ውረዶችን ያሳለፈች ሰው ነች።
ከናይም ጋር ብዙ ነገር አሳልፈዋል ታውቃለህ። ያንን ነገር እኔ መመለስ ስለምፈልግ ነው። ገባ ውብዬ ደግሞ ከስደት ጀምራ ብዙ መከራ እሱን ነው ማለት ብዙ መከራ አይታለች። ብዙዎቹ ተምሳሌት ናት። ምክንያቱም ስደትን የቀመሰ ሰው ችግርም ፈተናው ሁሉ ነገር ይቋቋማልና በዚህ ዘመን በትዳር ላይ እንደዚህ ጸንተው የሚኖሩ ጥቂት የተባረኩ ሰዎች ናቸው እና ውብዬ ደግሞ ለትዳሯ ስትል የሁላ ዋጋ ከፍላ መስዋዕት ከፍላ ሌላ ሰው ቢሆን ሄዷል። ያው ምን መሰለህ እዚህ ሁላ ነገር ውስጥ እንድገባ ያደረገኝ ናሂ ይሄን ሁላ ነገር ያውቃል። ምንም የዋህነት ቢኖርበትም ሰውን ያምናል በቀላሉ። ግን እሱም ቢሆን በቃ ተታሏል፣ ተታለለ፣ ያንን ነገር አጠፋ። ጥፋቱን ደግሞ በዚህ መልኩ አስተምሬዋለሁ ነው የገባ የሆነ በቃ ጥፋተኛ እንደሆነ እየተሰማው ስላልነበር ጥፋተኛ እንደሆነ እንዲያውቅ ብዬ ያደረኩት ነገር ነው ገባ። እነሱን ለመለያየት ሳይሆን እንደ ብዙ ነገር አሳልፈዋል እኮ እንዴ በቀላሉ የሚለያዩ ሰዎች አይደሉም ታውቃላችሁ። ስለዛ ያንን ነገር ደግሞ ድጋሜ ስህተት እንዳይሰራ ስለፈለኩ በእንደዚህ አይነት ነገር አስተምሬዋለሁ። አስተምሯል ብዬ አስባለሁ። ስሜቱ በደንብ ስለገባው ይጠነቀቃል ብለን እናስባለን። በጣም ይጠነቀቃል። ምክንያቱም ስሜት ከዚህ በፊት አሁን ተጣልተው ታረቁ፣ ድጋሜ ጥፋት አጠፋ። አሁን ግን ስሜቱ በደንብ ተረድቶታል ብለን እናስባለንና ከዚህ በኋላ ድጋሜ ስህተት ይሰራል ብዬን ያላስብም። እንደ ጓደኛም እንደ ወንድምም በቃ ብዙ ነገር ጥረናል፣ ለፍተናል። ከዚህ በኋላ በሰላም እንዲኖሩ ነው የምንፈልገው እኛ። እኔ እህቴን አሳልፌ የሰጠሁት ትልቅ እና በቃ የዋህ ውስጡን ስለማቅ ነው ገባ። እንደዚህ ሲሆን ደግሞ የሆነ ነገር እንደተፈጠረበት አስቤ ነው ይሄን ሁላ ነገር ያደረኩት እና ቤተሰቦች እንግዲህ አሁን ታርቀዋል። በቃ ባለው ነገር ደስተኛ ነን። እኛም ደስ ብሎናል። እናንተም ደስ ይበላችሁ። እንኳን አብሮ ደስ ያላችሁ ወንድሞቼ። በቃ ይሄን ነገር በመሀል እኔ ውድ ቤተሰቦቻችን ያው ለእህቱ ብሎ በጣም ሲታገል ነበር። ያው እኔም ለነሱ ስል በጣም ስታገል ነበርና በመሀላችን ማግባባ በጣም ብዙ ነገር ተፈጥሯል። ቤተሰቦችም የተናደዱ አሉ። እሱንም አስከፍቻለሁና ኪራ በጣም ሁለታችንም ይቅር እንባባል። ይቅርታ ተባባልን። ሶላንተንም እኔ እንዲሁም በጣም ይቅርታ አሽ ወንድሜ። ባለፈው እንግዲህ ለናሂ ብዬ ነው ምክንያቱም ያው ውጣው ገብቷል ነገር ፌል ያደርጋል ብዬ ስላሰብኩኝ ነው በሚስጥር ይዘን እኔ እንዳላወቅኩኝ ሁሉ ነገር የተደረገውና እንግዲህ እኔም ካስከፋው በጣም ይቅርታ። ችግር የለውም እና ውድ ቤተሰቦቻችን እናንተም እኛን ይቅርታ እንደምትሉን ተስፋ እናደርጋለን። አስቀይመናል እነሱንም እስቲ አንዴ ዝቅ ብለን ይቅርታ እንጠይቃቸው። ይቅርታ ቤተሰቦቻችን በጣም ይቅርታ እና ያለ እነሱ እኛ ምንም ነን እና በእኔ ቤተሰቦቼን በጣም ነው የምወዳቸው። እግዚአብሔርን ለምን በቃ ስንወድቅም ከኛ ጋር እኩል እንትን ይለዋሉ። ገብቶሃል አይደለ? ስናዝን ያዝናሉ፣ ስንደሰት ደስታችን የነሱ ደስታ ነው። ባሉበት ቦታ በጭንቆ ነው ራሱ ለኛ ይጨነቃሉ። ገብታ እንደዚህ አይነት ሰው አይገኝም። ገባ አይደለ? እና በጣም ደስ ይላል። በጣም በቃ እኔ እዚህ ዓለም ላይ ማከብራቸው ቢኖሩ ቤተሰቦቼ ናቸው። በጣም ወዳቸዋለሁ፣ አከብራቸዋለሁ። ከልብ ነው እናከብራችሁ። ከጎናችን ሆናችሁ ስለምታበረታቱን እናመሰግናለን። ኮመንት ጻፉለት። ማድረግ ያለበትን ነገር ወደፊትም ኮመንት እየጻፉ በቃ አበረታቱ። ላይክ አድርጉለት፣ በደንብ አበረታቱ። ባይዘው ያሹ በጣም ትልቅ ሰው ነው፣ በጣም አስተዋይ ሰው ነውና በጣም ቤተሰቦቻችን እንድታበረታቱት እንፈልጋለን። ምክንያቱም ከድሮ ጀምሮ ከእህቴ ጎን የነበረ ሰው ነውና እህቴን እንደ ወንድም ሆኖ ነው ሲንከባከባት የነበረው እና ወደ 50 ሺህ ደግሞ እየገሰገሰ ወደ 50 ሺህ ሰብስክራይብ ብትሏን ጠቅ አንድ ላይ ሆነን ደግሞ ያኛውን ደስታ ደግሞ አንድ ላይ ቁም ነገር ሰው ስለሆነ ብዙ ቤተሰቦች ብዙ ቁም ነገር ታገኙበታላችሁ። ትዕግስትን፣ ጽናትን፣ በቃ አስተዋይነትን ከአሹ ትማራላችሁና ቤተሰቦቻችን እንግዲህ በኔ በደካማው አንደበት አሹን እንግዲህ ሰብስክራይብ አድርጉት። 50 ሺህ ደግሞ አስገቡት። ምን አለ በቅርቡ ይደርሳል። ትንሽ ነች ለነሱ ትልቅ ነገር እና ቤተሰቦቻችን ደግሞ ሲሳደቡ ምን ሲሉ ምናምን ሲሉ ካላቸው ከፍቅር አንፃር ነው። እንረዳቸዋለን። ምንም ቢሆን እንረዳለን። እንዴት በቃ ትክክለኛ ነገር አሰሩ። ምክንያቱም ስንጠፋ እነሱ ካልመከሩን ማን ይመክረናል? እየሰደቡ ምን እያሉም ያው ከጎናችን ደግሞ ቆመው ይሄን ሁሉ ነገር ስለሚያረጉ በጣም እናመሰግናለን። እኔ እንዲያውም በጣም እንትምላቸው በጣም ማደንቃቸውና ማከብራቸው ጎን ምን አለ መሰለ በለው እንዲህ አድርግ ከሚል ሰድቦ የሚያስተምር የተሻለ ነው። ገብቷል አይደለ? በቃ ተቆጥቶ የሚያስተምር ሰው ትክክለኛው ቦታ የሚመልስ ነገር በጣም ጥሩ ነው። እኔ ከዛ አንፃር ነው ቤተሰብ በጣም መወዳችሁ። አንዳንድ ሰዎች አሉ በለው እንዲያርገው ወደ ገደል ነው የሚከቱ ገደል ውስጥ ነው በቃ መጨረሻ። ለምን የሚል ሰው የሚቆጣ ሰው ላንተ የሚያስብ ሰው ነው። ወደፊትን የሚያስብ ቤተሰብ ራሱ ሲያሳድግ እኮ ተቆጥቶ መክሮ ነው እዚህ ደረጃ ያደረሰንና ቤተሰቦቻችን ደግሞ የሚሰድቡን ምክንያቱም ይሄ ፍቅር ስላላቸው ነው ለኛ እና እንዴት እያወቀ ይሄ ነገር ያደርጋል በሚል ሐሳብ ቅን ሐሳባቸው ነውና እናመሰግናለን። እኛም ደግሞ ከጥፋታችን እንታረማለን። በእናንተ ምክር ደግሞ ትልቅ ደረጃ እንደርሳለን።
ያው ትልቅ ናሂም ወንድማችን እኔ ታውቃለህ በጣም የምወድህ ወንድሜ ነህ። እህቴን አሳልፍ የሰጠው ታውቃለህ፣ ብዙ ነገር ታስተውላለህ እና ያው እኔ ክፉ ነገር አስቤለት ሳይሆን በቃ እኔ ላንተ ያለኝን ነገር ስለማቅ ነው ይሄን ሁሉ ነገር አድርጌ ወደ ራስ እንድትመለስ ስለምፈልግ ነው እንጂ አንተ ክፉ ሆነ አይደለም። ጥሩ ሰው ነው አውቃለሁ። ያው ያንን ነገርን እንድትመልሰው ስለምፈልግ ነው። ያው በመሃል የሚመጡበት ብዙ ሰይጣኖች አሉ ታውቃለህ። ብዙ ከጎኑ የሚያሳስቱ ብዙ ሰዎች አሉ። እሱ ደግሞ እንደዛ ብሎ አይረዳም። ሁሉም ሰው የዋህ ነው ብሎ ስለሚያስብ ነገሮችን በእንደዛ አይነት መልኩ መሄድ ስለሌለባቸው ነው እዚህ ጋር መገታት ስላለበት ነው እንጂ እሱ ክፉ ሆኖ አይደለም አውቃለሁ ነው። ምክንያቱ የናሂ የዋህነት የምናየው አንተ አሹ በደንብ ታውቃለህ። ከድሮ ጀምሮ የወደቁትን ሲያነሳ ደብረ ብርሃን ድረስ ሂዳችሁ እንደዛ ለፍታችሁ እንቅልፋታችሁ ደብረ ብርሃን ድረስ ሂዳችሁ እንደዛ በጎ አድራጎት ስታደርጉ፣ ሁለተኛ ደግሞ በተለያየ በመንገድ እንኳን ሰው ወድቆ ሲታይ ገላ ያጠባችሁ ምናምን ብዙ ቪዲዮ አለና ገብተው ማየት ይችላሉ ቤተሰቦቻችን። ህጻናትንም ያውቃሉ ሁሉ ለህቴ ራሱ ሲመድረስ ምክንያቱ ይሄ የዋህነት ነው። እኔ ገባችሁ እንትን ስል የነበረው ስለ ናሂ ስከራከር የነበረው ስለ ውብዬም እከራከራለሁ። ግን ምን መሰለ ልቡን ስለማያውቅ ነው። በቃ እንደ አሁን ሰው እንደሚለው እንደማያረግ አውቃለሁ። ገብቷል። ይሸወዳል። የሚሸወደው በየዋህነቱ ነው። ገብቷል። ይሄን ቪዲዮ ውብዬም ናሂም እንደምታዩ እርግጠኛ ነኝ። ግን እባካችሁ በቃ ከዚህ በፊት የተሰራው ስህተት ይበቃል። በቃ ትዳራችሁን ህይወታችሁን ሰው አታስገቡበት። በቃ እናንተ አትሂዱ። የሚመጣው ካለ በቃ ፈጣሪ ራሱ ይገታዋል። እና ደግሞ ዘመኑ ደግሞ ከፋ ሰው ለሰው ማይተኛበት ሰዓት ነው ያለነውና ይሄ ነገር አይተናል። ቤተሰብ ነው አሹ እንግዲህ ምክንያቱ የናሂ ደግነት አሁን ይሄ ነገር በቃ ብዙ ሰው ሳይጀምረው በፊት ነው የነበረ ደግነት። ምክንያቱ ከአብሮት ያደገ ነውና አብሮት ያደገ ስለሆነ ደግሞ ትንሽ ያስቸግረዋል። ሰው አስቀይማለሁ አስከፋለሁ ነው። ግን አሁን ደግሞ በቻለው አቅም በቃ እንዲጠነቀቅ ነው መመክረው ነው ለናሂ በቃ የዋህነቱ እንዳይቀጥልበት ብሎ ያለውን ነገር በቃ ህይወቱ ላይ ሪስክ መጣል የለበትም። ከጎኑ ሆነን እናበረታታለን። በቃ እንደዚህ አይነት መንገድ እንዲወጣ እናደርጋለን። ቤተሰቦችም አሪፍ ኮመንት ጻፉ። እንወዳችኋለን፣ እናከብራችኋለን። ደስ ስላለኝ ነው እንግዲህ ሳላድር ምን ሳልል እየመሸም ነው ሳላድር ደስታዬን ደስታችንን እንዲሁ እንደተፈለቀለቀ ከዚህ በኋላ ደግሞ አሹ አደራ መልክ ከዚህ በኋላ ምንድነው አንተ ከድሮ ጀምሮ የናሂ ጓደኛ አይደለ የምናውቃችሁ በበጎ አድራጎት በመልካም ስራ ነው። ከዚህ በኋላ በቃ በጥሩ ስራ በጥሩ ስለምግባር እየወደቁትን በማንሳት የድሮ መልካምነታችሁ አሁን እንድትቀጥሉበት እንፈልጋለን ሁላችንም እና እኔም ከጎናችሁ ነኝ። በቃ ያው መልካም ስራ ቤተሰቦችም ከኛ ጎን እንድትሆኑ እነሱም ከጎናችን ናቸው። እናበረታታለን። የበጎ አድራጎት ስራን እንስራ። የበጎ አድራጎት ስራን እንስራ። እስቲ በቃ ከዚህ ነገር እንውጣና እስቲ በጎ ነገሮችን እንስራ። አሪፍ ነገሮችን እንስራ፣ እናምጣው። እኛን ደግሞ ታውቃላችሁ ምን አይነት ሰዎች እንደሆነን። ብዙ ሰዎች አሉ በእንደዚህ አይነት ስራ ላይ የሚሰማሩ፣ ግን እኛን ታውቃላችሁ ከድሮ። እስቲ እያሰብን ነው ከናሂ ጋር በአሪፍ በጎ ስራ እንመለሳለን። እና ውድ ቤተሰቦቻችን አንድ መንገር የምፈልገው የተቀደሰ የሚባል ሀሳብ አለ። እኛ ጋር ብዙ ሰዎች ይመጣሉ ይሄዳሉ። ነገር ግን ሆፕ ፋሚሊ ከመጀመሪያም ስለ ሆፕ ብዙ ነገር ነግሬያቸዋለሁ። አመሰራረቱን ነግሬያለሁ በደንብና አሁን ምን አሰብ መሰለ ሶል የቴሌግራም ግሩፕ እንከፍትና ማለት ነው በሆፕ ፋሚሊ ስም ገብቷል። የተቸገረ ሰው አለ እንርዳ የምትሉት ካለ በዚህ በቴሌግራም ግሩፕ እየመጣችሁ ታናግራላችሁ። ሁላችሁም በቃ ለማንም ክፍት ነው። ግሩፑን ሊንኩን አስቀምጥላችኋለሁ ወይም ዩዘር ኔሙን አስቀምጥላችኋለሁ። ሁላችሁም በዛ ትገባላችሁ። ይሄንን የምታዩ የሆፕ ፋሚሊ ሆናችሁ በሙሉ እከሌ ይረዳ እንደዚህ የተቸገረ ሰው አለ የምትሉት ሰው ካለ እኛ ተባብረን ያንን ነገር ለማድረግ ዝግጁ ነን። ገብቷቸዋል። በቃ ናሂም ውብዬም ሁሉም የሚሳተፉበት አሪፍ ሀሳብ እና ሶል ምን ይመስላል? እኔ በጣም ደስ የሚለኝ ሀሳብ ነው። በጣም የወደድኩት ሀሳብ ነው። ምክንያቱም ናሂ ይሄ ከድሮ የሚፈልገው ነገር ነው። እንደ ጓደኛ የሚያማክረኝ ነበር፣ ግን አንዳንድ ፈተናዎቹ ነው ክፍተት ተፈጥረው እንትን እያለ ያው ክፍተት ባይፈጠር ብዙ ሂደንበት ነበረ። ግን ደግሞ ቤተሰቦቻችን አሁን ላይ ናሂ በእንደዚህ መንገድ ሳፖርት አድርገ ነው። ምክንያቱም አሁን ቶሎ ወደ ስራ መግባት አለበት። ገብቷል አይደለ? ስለዚህ ሁላችሁም እንደ ቤተሰብ ቴሌግራም ግሩፕ ላይ እየገባችሁ ቤተሰብ ሁኑ። እኛ ያው ከጎናችሁ ነኝ ለሁሉ ነገር። እኔም ከጎናችሁ ሁኜ አብሬ በታማኝነት ሰራለሁ። ኪራም ያው ከዚህ በኋላ አብሮን ነው ሁሉ ነገር በውድቀታችን በመነሳታችንም ያው ከጎናችሁ ከስራው ጎን ለጎን እያመቻቸ ከኛ ሆኖ ያግዘናል። ቤተሰቦቻችንም ያግዙናል።
እንግዲህ ቤተሰብ ሁላችሁም ግሩፑን ተቀላቀሉ። ውብዬም ናሂም እየገቡ በደንብ ሐሳብ ይሰጣሉ። እኛም ስናጠፋ ስንበድል እረፉ ተው እያሉ ቀጥታ እያገኙን እኛናገሩ እኛን ማግኘት የከበዳቸው ነገር ካለ በዛ በቴሌግራም ግሩፕ ሁሉ ነገር ይወያዩ ያለበት እንኳን ይመክራሉ። ስለ ውብዬም ስለ ናሂም ኪራም ስለኔም ስለሁላችን በዛ ግሩፕ ላይ መጻፍ ትችላላችሁ። ሁለተኛ ደግሞ እየተቸገሩ ካለው በግሩፕ ላይ እየገቡ ይሄን ከናንተ እንድታግዙኝ ይፈልጋሉ እያሉ ቤተሰቦቻችን ከኛ የሚፈልጉት ነገር እኛም በምንችለው አቅም ሼር እያደረግን እየተጋገዝን ምክንያቱም ኢትዮጵያዊነት መተጋገዝ፣ መተዛዘን፣ መከባበር፣ መዋደድ ነው እና ከድሮ ጀምሮ ይሄ ነበረ። አሁንም ይሄ ፍቅር፣ ተስፋ የሚለው ነገር እናስቀጥላለን። በሆፕ ፋሚሊ ስም ግሩፑን ተቀላቀሉ ነው ማለት። ተቀላቀሉ። ስለምትቀላቀሉልን ደግሞ በጣም እንወዳችኋለን፣ እናመሰግናለን። የኛ ውድ ወርቀው ቤተሰቦቻችን በጣም ነው የምንወዳችሁ። አበረታቱን። በቃ እንግዲህ ናሂንም እኔ የምለው ነገር አለኝ። ያው እህቴን ካሁን በኋላ አደራ እንዳታሳዝናት። ያው እንደማታሳዝናት አውቃለሁ፣ ግን ከዚህ በኋላ አደራ በቃ አደራ ጥዬብሃለሁ። ያው እንግዲህ ተወጣ ነግሬሃለሁ። ማስፈራራት እንዳይመስል ነው። ስንት መከራ አልፎ ዛሬ እዚህ መድረሳችን በጣም ተረጋግተን እንደዚህ መቆማችን ራሱ ማውራታችን አንድ ነገር ነው። ደግሞ ውብዬ ደውላልኝ ነበርና ሰርፕራይዝ አላችሁ እያለች ነውና ሰርፕራይዙ ደግሞ እስቲ ደስታ ላይ እጥፍ ድርብ ደስታ። እንግዲህ እኔም አላወቅኩም። እንግዲህ ከኔ ጋር ከጎን ሆናችሁ ስትለፉ፣ ስታዝኑ፣ ስትጨነቁ የደስታዬን ተካፋይ እንድትሆኑ ሁላችሁም ሰብሰብ ብላችሁ ነው ብላለች። ሄደን እንግዲህ እስቲ እሱም ለቤተሰቦቻችን በቻልነው አቅም ሼር እናደርጋለን። ምክንያቱም ከነሱ የሚደበቅ ነገር የለም። አንድ ሚዲያ ላይ ወጥተናል። እንግዲህ ህይወታችን እንዳለ ሼር እናደርጋለን። እነሱ መልካምነት ያው የሚጠቅመውን ይወስዳሉ፣ ማይጠቅመውን ደግሞ ይማሩበታል። ሁሉ ነገር በቃ እንግዲህ ከኛ ብዙ ቁም ነገር ያገኛሉ ብዬ አስባለሁ። ምክንያቱም ከጥፋታችንም በቃ ይሄ ምክንያቱም በህይወታቸው እንደዚህ አይነት ነገር የሚደርሳልና ከጥፋታችንም እየተማሩ በቃ ሰው ማመን እንደሌለባቸው ሰው ቃሉ ሰው ውደደው እንጂ አትመነው ይላልና ሰው መውደድ ነው እንጂ ያለብን ማመን ከባድ ነው በዚህ ዘመንና ይሄ ደግሞ በየቤቱ የደረሰ ነገር ነው። ምክንያቱም በናሂና በውብዬ አንድ የሚዲያ ላይ ስለወጣ ነው እንጂ ሁሉም በየቤታቸው ቢንቋቋ ሁሉም ጋር ያለ ህይወት ነው። ምክንያቱም አንተ ህይወት ብትጠየቅ ሁላችንም የደረሰብን ነገር አለ በሰው እና እንግዲህ ይሄ ነገር ደግሞ ከፈጣሪ ጋር ሆነን ሁሉ ነገር እናልፈዋለን፣ እናሸንፋለን። ምክንያቱም ይሄ ነገር ፈጣሪ እንዲረዳን ደግሞ ለፈጣሪ ታማኝ መሆን አለብንና ቤተሰቦቻችን እናመሰግናለን። ካሁን በኋላ አንድ ሆነናል። ማንም አይለየንም። እናመሰግናለን። ውድ ቤተሰቦቻችን እንወዳችኋለን። ፈጣሪ ያክብርልን። እስከመጨረሻው ቪዲዮ እዩ። ላልደረሰው ይሄ ደስታ ላልደረሰው አድርሱላቸው። እንወዳችኋለን፣ እናከብራችኋለን። ፈጣሪ ሀገራችንን ሰላም ያርግልን። አንድ ላይ ነው ሆፕ ፋሚሊ ስም እንወዳችኋለን። ሰላም።